በፌዴራል የመጀመሪያ ደረጃ ፍርድ ቤት አቶ ጀዋር መሐመድና አቶ በቀለ ገርባን ጨምሮ 14 ተጠርጣሪዎች ዛሬ ፍርድ ቤት ቀርበዋል። ለተጨማሪ ምርመራ አቶ ጀዋር መሐመድ በነሐሴ 5 ቀን 2012 ዓ.ም ተለዋጭ ቀጠሮ የተሰጣቸው ቢሆንም ጠቅላይ አቃቤ ሕግ አቶ ጀዋርን ጨምሮ አጠቃላይ 14 ተጠርጣሪዎች ላይ የቅድመ ምርመራ መዝገብ ከፍቷል። አቶ ጀዋር መሐመድና እነዚህ አጠቃላይ 14ቱ ተጠርጣሪዎች በዚሁ መዝገብ የቀዳሚ ምርመራ እንዲደረግባቸውም ጠይቋል። በዚህ መዝገብ ላይ በአጠቃላይ በተጠርጣሪዎች ላይ የሚመሰክሩ 15 ምስክሮች ደህንነታቸው የተጠበቀ እንዲሆን እንዲሁም 5 ምስክሮች ደግሞ ከመጋረጃ በስተጀርባ የምስክርነት ቃላቸውን እንዲሰጡልኝ ሲል አመልክቷል። በስነ ስርዓት ህጉ መሰረት ደግሞ የቅድመ ምርመራው በመጀመሪያ ደረጃ ፍርድ ቤት የሚታይ መሆኑን ተከትሎ ምስክሮቹ በዝግ ችሎት ቃላቸውን እንዲሰጡም ተጠይቋል። የሁሉም ተጠርጣሪ ጠበቆች በበኩላቸው መቃወሚያ አቅርበዋል። በዝግ ችሎት ተብሎ ለቀረበው አቤቱታ በግልጽ ችሎት ምስክሮቹ እንዲሰሙልን እንፈልጋለን። አቃቤ ሕግ የሚያቀርባቸው ምስክሮች ጭብጥና ዝርዝራቸውን ልናቅ ይገባል። ይህም ለመከላከል ያስችለናል። ከመጋረጃ በስተጀርባ የምስክርነት ቃል መስጠት እንደሌለባቸውና አውቀናቸው የምስክር ቃላቸውን ሊሰጡ ይገባል ሲሉ መቃወሚያ አቅርበዋል። ተጠርጣሪ አቶ በቀለ ገርባ የማስመዘግበው አቤቱታ አለኝ፣ ሐሳቤን ፍርድ ቤቱ ይቀበለኝ ያሉ ቢሆንም ፍርድ ቤቱ በጠበቆቻችሁ በኩል በቂ ሐሳብ ተነስቷል ሲል ሐሳባቸውን አልተቀበለውም። የሁለቱን ክርክር የመረመረው ፍርድ ቤቱም በጉዳዩ ላይ ብይን ሰጥቷል። በተለይም በስነ ስርዓት ህጉ መሰረት የአቃቤ ሕግ ምስክሮች በዝግ ችሎት ቃላቸውን እንዲሰማና ክስ ከመመስረቱ በፊት የሚደረግ የቅድመ ምርመራ በዝግ ችሎት እንደሚሆንም አብራርቷል። የምስክሮችን ዝርዝርና ጭብጥ ጉዳይ ይሰጠን ተብሎ በቀረበው መቃወሚያ ላይም ለደህንነታቸው ታሳቢ ተደርጎ እንደማይሰጥና 5ቱ የአቃቤ ሕግ ምስክሮችም ከመጋረጃ በስተጀርባ ቃላቸውን እንዲሰጡም ብይን ሰጥቷል። ለነሐሴ 4 2012 ዓ.ም በቅድመ ምርመራ መዝገቡ ላይ የአቃቤ ሕግ ምስክሮች ቃል እንዲሰማ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። በዚህ መዝገብ ላይ ተጠርጣሪ ጋዜጠኛም ተካቷል። በሌላ በኩል በአርቲስት ሃጫሉ ሁንዴሳ ግድያን ተከትሎ ሁከትና ግርግር ፈጥረዋል ተብሎ የተጠረጠሩ 11 ተጠርጣሪዎች በትናንትናው ዕለት በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በዋስ እንዲወጡ የተፈቀደላቸው ቢሆንም መርማሪ ፖሊስ ዋስትናውን በመቃወም ለፌዴራል ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ብሏል። ይህንንም ተከትሎ ተጠርጣሪዎቹ ዛሬ ፍርድ ቤት ቀርበዋል። ከነዚህ 11 ተጠርጣሪዎች ውስጥ ጋዜጠኞችም ይገኙበታል። ይሁንና በመጀመሪያ ደረጃ ፍርድ ቤት የተፈቀደልን ዋስትና አሁንም ሊፈቀድልን ይገባል ሲሉም የዋስትና መብት ጥያቄም አንስተዋል። ተጠርጣሪዎቹም በመርማሪ ፖሊስና በቀረበው አቃቤ ሕግ በኩልም ዋስትና ሊፈቀድላቸው አይገባም ሲል ዋስትናቸውንም ተቃውሟል። ፍርድ ቤቱም በእያንዳንዱ በተናጠል የተጠረጠሩበትን ጉዳይ ከመዝገቡ ጋር መያያዙን ተመልክቷል። በዋስትና ጉዳዩ ላይም ትዕዛዝ ለመስጠት በይደር ለነገ ተለዋጭ ቀጠሮ ሰጥቷል። ይህ በእንዲህ ያለ የደንቢዶሎ ዩኒቨርሲቲ ተማሪዎችን አግተው ጫካ በመውሰድ ለኦነግ ሸኔ አሳልፈው ሰጥተዋል ተብለው ክስ የተመሰረተባቸው 17 ተከሳሾች ላይ ፍርድ ቤቱ የክስ ሂደቱን በችሎት አንብቧል። እነዚህም ተከሳሾች ከሊፋ አብዱራህማን፣ ሬድዋን ተማም፣ አብዶ ኢብራሂም፣ የሱፍ ጅራታን ጨምሮ 17 ተከሳሾች ናቸው። ከ17ቱ ተከሳሾች መካከል ዛሬ 9ኙ ፍርድ ቤት የቀረቡ ሲሆን በቀረቡት ተከሳሾች ላይ አቃቤ ሕግ የመሰረተውን ክስ ፍርድ ቤቱ አንብቦታል። የፌዴራል ጠቅላይ አቃቤ ሕግ ክስ እንደሚያመላክተው ተከሳሾች የኦነግ ሸኔ የፖለቲካ ወይም የሮይታ ዓለም ዓላማቸውን ለማራመድ በማሰብ ህዝብን ወይም የተወሰነ የህዝብን ክፍል በማሸበር ወይም መንግስትን ለማስገደድ በማሰብ የወንጀል ድርጊቱ በሚሰጠው ውጤት ሙሉ ተካፋይ በመሆንና ውጤቱን የራሳቸው በማድረግ በህዳር 24 ቀን 2012 ዓ.ም ከቀኑ 7 ሰዓት እስከ 8 ሰዓት ባሉት ጊዜያት ውስጥ በኦሮሚያ ክልል ቄለም ወለጋ ዞን ሶዮ ወረዳ ሜንኮ ቀበሌ የደንቢዶሎ ዩኒቨርሲቲ ተማሪዎች ዩኒቨርሲቲ ውስጥ የተፈጠረውን ግጭት በመፍራት ከደንቢዶሎ ከተማ ወደ መቻራ ከተማ በ14ኛ ተከሳሽ በሚያሽከረክረው ኮድ 334629 በዶልፊን ተሳፍረው ወደ ቤተሰቦቻቸው በመሄድ ላይ የነበሩትን ተማሪዎችን እነዚህ ተከሳሾች ካልተያዙ ግብረ አበሮቻቸው ጋር በመሆን ዱላና የጦር መሳሪያ ይዘው በሚሄዱበት መኪና መንገድ በመዝጋት ማገታቸውንና በአካባቢው ወደሚገኝ ጫካ ይዘው የሄዱና ለኦነግ ሸኔ የበላይ አመራሮች ያስረከቡ መሆናቸው በክሱ ተመላክቷል። በአጠቃላይ ክሱ በችሎት የተነበበ ሲሆን የ15ኛና 17ኛ ተከሳሽ ጠበቃም የመብት ጥያቄያቸውንና መቃወሚያን በጽሁፍ አቅርቧል። የሌሎች ተከሳሾችም መቃወሚያ በጽሁፍ የቀረበ ሲሆን በተለይም የ15ኛና 17ኛ ተከሳሾች የመብት ጥያቄ ላይ ትዕዛዝ ለመስጠት ፍርድ ቤቱ ለነሐሴ 5 ቀን 2012 ዓ.ም ተለዋጭ ቀጠሮ የሰጠ ሲሆን የሌሎች አጠቃላይ መቃወሚያ ላይ የአቃቤ ሕግ ምላሽን መርምሮ ትዕዛዝ ለመስጠት ለነሐሴ 25 ቀን 2012 ዓ.ም ተለዋጭ ቀጠሮ ሰጥቷል።